ይህ እጅጉን አስገራሚ ነው። ከሞተች ሴት በተለገሰ ማህፀን ልጅ ተወለደ ቢባሉ ምን ያስባሉ? ግሬስ ቤል በ30ዎቹ ዕድሜ ክልል ትገኛለች። የተወለደችው ያለ ማህፀን ነው። ግሬስ እና የፍቅር አጋሯ ስቲቭ ፓዌል ልጅ እንዲኖራቸው ይመኙ ነበር። አሁን ታምራዊ ልጅ አግኝተዋል። ከዚህ ዓለም በሞት ከተለየች ሴት በተለገሰ ማህፀን ልጃቸው ሁጎ ተወልዷል። ሁጎ ከተወለደ 10 ሳምንቱ ነው። ግሬስ በተአምር የተወለደ ልጅ ነው ትላለች። በዩናይትድ ኪንግደም ታሪክ ከሞተች ሴት በተለገሰ ማህፀን ልጅ ሲወለድ ሁጎ የመጀመሪያው ነው። ግሬስ እና ስቲቭ የሚኖሩት በኬንት ነው። ማህፀኗን የለገሰችውን ሴትና ቤተሰቦቿንም በእጅጉ አመስግነዋቸዋል። በጣም ደግና ለሰዎች የምታስብ ሲሉም ለጋሿን ያሞካሻሉ። ቤተሰቦቿንም ታላቅ ስጦታ ሰጥታናለች ብለዋቸዋል። ልጁ ሊወለድ የቻለው በኦክስፎርድ እና በለንደን በሚገኙ የሕክምና ባለሙያዎች ጥምረት ነው። የቀዶ ሕክምና ባለሙያዎቹ ልጁ ታሪክ የሚለውጥ ነው ብለውታል። እንደ ግሬስ ላሉ በርካታ ሴቶች ልጅ የማግኘት ተስፋ የሚሰጥ እንደሆነም ተናግረዋል። ሁጎ ምዕራብ ለንደን በሚገኘው ኩዊን ቻርልስ ኤንድ ቸልሲ ሆስፒታል ነው የተወለደው። ሲወለድ 3 ኪሎ ግራም ነበር። ግሬስ የተወለደችው ያለ ማህፀን ስለሆነ የወር አበባ አታይም። ይህ ሁኔታ ኤምአርኬኤች ሲንድረም ይባላል። በዩናይትድ ኪንግደም ብቻ 5000 ሴቶች ተመሳሳይ እክልም ይገጥማቸዋል። ግሬስ ልጅ መውለድ እንደማትችል የተነገራት በ16 ዓመቷ ነበር። ጥንዶቹ ልጅ ለማግኘት እንደ አማራጭ የወሰዱት በልገሳ የተገኘን ማህፀን ለሷ በመስጠት ወምብ ትራንስፕላንት ነበር። አሊያም የአባትየው የዘር ፍሬና የእናት እንቁላል ተደባልቀው በሌላ ሴት ማህፀን ውስጥ ልጁ እንዲያድግ የማድረግ መንገድን ለመከተል ሲያስቡ ነበር። ግሬስ የሌላ ሴት ማህፀን በቀዶ ሕክምና ሊሰጣት እንደሚችል ሲነገራት በጣም እንደደነገጠችና እጅግም ደስ እንዳላት ታስታውሳለች። የሞተችው ሴት ማህፀን ለግሬስ በቀዶ ሕክምና እንዲሰጣት የወሰኑት የሟች ቤተሰቦች ታላቅ ስጦታም አበርክተውልኛል ትላለች። በተለገሰው ማህፀን ልጇን እንድትወልድም አስችለዋታል። ለጋሼንና ቤተሰቦቿን ሁሌም አስባቸዋለሁም ብላለች። ልጃቸው በዚህ ምድር ትልቁ ስጦታ የሆነውን የሰውን ልጅ ሰጥታኝ እንዳለፈች በማሰብ እንዲጽናኑም እጸልያለሁ ትላለች። የእሷ ክፍል የሆነ አካል ከኔ ጋር እስከ ወዲያኛው ይኖራልም ትላለች ግሬስ። መጀመሪያ ላይ ጥንዶቹ እንቁላልና የዘር ፍሬ በማቀላቀል የሚከናወን ሕክምናም አግኝተዋል። ከዚያም ግሬስ ለንደን በሚገኘው ዘሊስተር ፈርቲሊቲ ክሊኒክ ሽል አግኝታለች። ሁጎ የተወለደበት ቅጽበት ግሬስ ሁሌም ታስታውሳለች። የአውሮፓውያኑ የገና በዓል ሰሞን ነው። ጠዋት ተነስቼ ትንሽዬ ፊቱን ስመለከት አስታውሳለሁ። ከህልም የነቃው መሰለኝ። በጣም አስደናቂ ነበር። በዩናይትድ ኪንግደም 10 የማህፀን ቀዶ ሕክምና ሙከራዎች እየተካሄዱ ሲሆን የግሬስ ከነዚህ መካከል አንዱ ነው። እስካሁን 3 ቀዶ ሕክምና ቢደረግም የመጀመሪያው ልጅ ሁጎ ነው። በአውሮፓውያኑ 2025 በህይወት ካለች ሴት በተለገሰ ማህፀን ኤሚ የተባለች ህፃን ተወልዳለች። በ2023 በተደረገ የማህፀን ቀዶ ሕክምና አማካኝነት የኤሚ እናት ከታላቅ እህቷ የተሰጣትን ማህፀን አግኝታለች። ከቤተሰብ አባላት በተለገሱ ማህፀኖች 5 ቀዶ ሕክምናዎች ለማከናወንም እቅድ ተይዟል። ሁለቱ ህፃናት ኤሚና ሁጎ በተመሳሳይ ሆስፒታል ነው የተወለዱት። ህፃናቱ እንዲወለዱ ያስቻሉት የህክምና ባለሙያዎች ለዓመታት ምርምርም አድርገዋል። በኢምፔሪያል ኮሌጅ ሄልዝ ኬር የሚሰሩት የማህፀን ሕክምና ባለሙያው ፕሮፌሰር ሪቻርድ ስሚዝ የማህፀን ቀዶ ሕክምና ላይ ጥናት የጀመሩት ከ25 ዓመታት በፊት ነበር። ፕሮፌሰር ሪቻርድ ከዓመታት ምርምር በኋላ ሁጎ ሲወለድ ማየት ችለዋል። በሂደቱ ብዙ ሰዎች ተሳትፈዋል። በማህፀን ቀዶ ሕክምናው እንዲሁም ልጁ ሲወለድም አግዘዋል ይላሉ ባለሙያው። ቻሪቲ ውምብ ዩኬ የተባለ ተቋም መስርተዋል። ሁጎ እንዲወለድ ባደረጉት እገዛ ምክንያት የልጁ ወላጆች ደስተኛ ናቸው። ለልጃቸው ከሰጡት ስም አንደኛው ዶክተሩን ለማመስገን በሚል ሪቻርድ ሆኗል። ጥንዶቹ ሁለተኛ ልጅ ለመውለድ ከወሰኑ ሙከራውም ይቀጥላል። ከዚያ በኋላ ለግሬስ የተሰጠው ማህፀን በቀዶ ሕክምናም ይወጣል። የሰውነቷ በሽታ ተከላካይ ህዋሳት የተለገሳት ማህፀን ላይ ጥቃት እንዳይደርሱ ለመከላከል እድሜ ልኳን መድኃኒት መውሰድም ይጠበቅባታል። ከዚህ የተሻለው አማራጭ ማህፀኑን ከሰውነቷ በቀዶ ሕክምና ማውጣት ነው። የቀዶ ሕክምና ባለሙያ ኢዛቤል ዩኪንጋ እንደሚሉት የሁጎ መወለድ አስደሳች ዜና ነው። በዘርፉ ለሚደረግ ምርምር አዲስ ምዕራፍ የከፈተ እንደሆነም ይገልጻሉ። በመላው አውሮፓ ከተሞች ሴት በተለገሰ ማህፀን ልጅ መውለድ የቻሉ ሴቶች በጣም ጥቂት ናቸው ይላሉ። የማህፀን ቀዶ ሕክምና ለሌሎች ሴቶች መፍትሄ የሚሰጥ እንዲሆን ማድረግም ይሻሉ። ያለ ማህፀን የተወለዱ ሴቶች ልጅ የማግኘት ተስፋ እንዲኖራቸውም ይሰራሉ።
በተለገሰ ማህፀን የሚወለዱ ልጆች ማህፀኑን ከለገሰችው ሴት ጋር የሚያስተሳስር የዘረመል መዋቅር የላቸውም። በመላው ዓለም በተካሄዱ ከ100 በላይ የማህፀን ቀዶ ህክምናዎች ከ70 በላይ ህጻናትም ተወልደዋል። ማህፀን መለገስ እንደ ልብና ኩላሊት መለገስ አይደለም። በፈቃደኝነት ላይ የተመሰረተ መሆኑ የሚረጋገጥበት የራሱ ሂደት እንዳለውም ይነገራል። በዩናይትድ ኪንግደም ሰዎች ከመሞታቸው አስቀድሞ የሰውነት ክፍላቸውን መለገስ እንደማይፈልጉ ካልተናገሩ ከህልፈታቸው በኋላ ለጋሽ እንደሆኑ ተደርጎም ይወሰዳል። ለግሬስ የልጃቸውን ማህፀን የለገሱት ወላጆች ማንነታቸው እንዲገለጽ አልፈለጉም። ሆኖም በጣም ደስተኛ ነን ሲሉ ስሜታቸውን ገልጸዋል። ልጃችን የሰውነት ክፍሏን በመለገስ ለሌሎች ወላጆች ተስፋ መዳንና ጊዜን ሰጥታለችም ብለዋል። ልጃቸው ሌሎች 4 የሰውነት ክፍሎቿንም ለተለያዩ ሰዎች ለግሳለችም ተብሏል።